በዚህ ወጣት ቤት ዴሊቨሪ የሚያደርጉ ሹፌሮች የደንበኞችን እቃዎች ሲያደርሱ በግዴለሽነት ይወረውሩ ነበር። አንድ ቀን አንድ ወጣት እቃውን ለማድረስ ሲደውሉም በኃይል ደወለ። ከዚያም እሽጉን በሚያደርስበት ሳጥን ውስጥ ለማስገባት ሞከረ፣ ግን ሳይችል ሲቀር በንዴት ወረወረው። የደህንነት ማንቂያው እንኳን ሳይቀር ጮኸ። የቤቱ ባለቤት ሁሉንም ነገር ከተመለከተ በኋላ ቅሬታ የማቅረብ አማራጭ ነበረው። ነገር ግን በምትኩ በተለየ መንገድ ችግሩን ለመፍታት አሰበ። መክሰስና የበረዶ ውሃ የያዘ ሳጥን አዘጋጅቶ ለሹፌሮች የምስጋና ማስታወሻ አንድ ላይ በማድረግ ከውጭ አስቀመጠላቸው። በዚህ ሙቀት ውስጥ ጠንክረ ስለሰራህ እናመሰግናለን የሚል ጽሑፍም በላዩ ላይ ጻፈበት። ከዚህ ትንሽ እንክብካቤ በኋላ የአሽከርካሪው ባህሪ መለወጥ ጀመረ። በየቀኑ መክሰስና መጠጦች በመደበኛነት ይቀመጡ ነበር። አንድ ቀን አንድ ሹፌር እሽጉን በቀስታ አስቀምጦ መጠጥ ወስዶ የቤቱን ባለቤት ሳይቀር አመስግኖ ሲሄድ ተመለከቱ። እናንተ በቤቱ ባለቤት ቦታ ብትሆኑ ምላሻችሁ ምን ይሆን ነበር? ሀሳባችሁን ኮሜንት ላይ አስቀምጡልን። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።